እንትን አሪፍ ቦታ የሚባለው ነው። ከባህር ዳር አሪፍ ቦታ የሚባለው ቦታ ነው። ድምቅ ያለ ሰፈር ፖሊሶች ምናምን እዚህ ልዩ ኃይሎች ሲያሯሩጣቸው አይቻለሁ። ሴቶቹ አባቺቺና እንደሚባለው ነው እዛ እና አረ እንደዛ ይባል የለም። አይ እዛ አለ አላልኩም እኮ ቺቺኒያ ነው አላልኩም እኮ ግን አሉ ሴቶች አሉ። አይጠፉም ይመስለኛል። ይባላል ላይ የሚባልበት ቦታ አለ። ልክ ነህ። እንደዛ የሚባልበት ቦታ አለ። ግን ቀበሌ አራት አይደለም። የት ነው? ቀበሌ አራት ሳይሆን የሌባ ምናምን የሚበዛበት ሰፈር አለ። ቀበሌ 7 ምናምን እዛ አካባቢ ነው። እንጃሽ ተምታቱብኝ ይሆናል። ቀበሌ አራትማ የገበያ ሰፈር ነው፣ የንግድ ሰፈር ነው። ገበያው ጋር እኮ ነው ያልኩሽ እኮ አንተ አፈር ብላ ማታ ማታ የሚቆሙ አሉ። ብቻ ይሁን እመጣለሁ፣ አንድ ቀን እመጣለሁ፣ ጠይቃቸዋለሁ። እሺ መልካም እንትን ይኸውልሽ፣ መስፈን ከፈለግሽ አንድ ዝፈኝ ኔክስት ልዝፈንልህ። ምግብ እርቦኛል ልብላ። የኔም እርቦኛል ነገሩ ምግብ ማለት እሺ ናይ እስቲ እንታወቅ። ሰላም ነው ስምሽ? ያንተስ ሙሉ ስም ማን ነው? ያኔ እሸቱ በዳገር። ስንት ዓመትሽ ነው? 18 ነው 28 ነው 28 ነው። ብቻሽን ነው የምትኖሪው? አንድ ልጅ አለሽ? ባል የለሽም? አዎ የለም። ልጅ ኖሮሽ ነው ድብርት ውስጥ የገባሽው? ልጆች የሚያዝናኑ ነገሮች፣ ደስ የሚያሰኙ ነገሮች ናቸው አይደል? እስኪ ስለራስህ ደግሞ ቆይ ስለኔ ቀስ ብለሽ ታውቂያለሽ። ግን አንቺ ለምንድን ነው የደበረሽ? ለምን ብቻ ነው ማወቅ ነው? ለኔ ብቻ ነው ማወቅ ነው? ደበረሽ? ደብሮሽ ጌም ትጮቻለሽ? እንድትቀጣኝ ስለፈለኩ ነው። መደበር ጌም መጮን ነው የፈለግሽው እንጂ ደብሮሽ አይደለም። ስንቀጣጣ ምናምን ስራ የለሽም? ሌላ የምትሰሪው መደበኛ ስራ የለም? ምን? አይ አሁን ወጥቼ። በምንድን ነው ታዲያ የምትኖሪው? የቤት ኪራይ ምናምን የምትከፍይው በምንድን ነው? አይ እስካሁን እየሰራሁ ነው።